አርሰናል ከቻምፒየንስ ሊጉ ሽንፈት በኋላ ዋና ዶክተሩን ማሰናበቱ ተሰምቷል። ታዲያ ይሄ ዶክተር የተሰናበተበት መንገድ እንደዚሁም ደግሞ መሰናበቱ ትክክል ነው ወይንስ አይደለም የሚለው ጉዳይ ላይ ብዙዎችን እያጨቃጨቀ ይገኛል። ማለት አዎ መሰናበት ነበረበት፣ እንደዚህ ጉዳቶች ተፈጥሯል የሚባሉ ነገሮች አሉ። ሲቀጥል ደግሞ ጉዳቶች ውስጥ ከሱ ጋር ዳይሬክት የሚገናኙ ናቸው ወይ ማለትም በሱ ጥፋት ነው ወይ እነዛ ጉዳቶች ሊበራከቱ የቻሉት የሚለው ነገር በጣም እያጨቃጨቀ ይገኛል። ምክንያቱም እንደምታውቁት ጉዳት የትኛውም ክለብ ላይ ሊያጋጥም የሚችል ነገር ነው። ግን ደግሞ አርሰናል ላይ በጣም ሲደጋገም ተመልክተናል። ማለት ከሌላው በተለየ ተደጋግሟል ማለትም እኮ ሊከብድ ይችላል። ለምሳሌ ቶተናሞች በዚህ ጉዳይ ላይ በጣም ተጎድተው ሊሆን ይችላል። ግን እያወራን ያለ ነው ስለ አርሰናል ነው። አርሰናል ደግሞ ሻምፒዮን ለመሆን የሚወዳደር ቡድን ነው። በዚህ ዓመት ተመልክተናል። ያንን ፕሪሚየር ሊጉን አሳክቶታል። ቻምፒየንስ ሊግ እስከ ፍጻሜ ደርሷል። ስለዚህ እነዚህ ነገሮች በምንመለከትበት ሰዓት ላይ አርሰናል 3-4 ተጫዋች እንኳን ቢያጣ በትልቁ እንደሚያጎለው ይታወቃል። ስለዚህ ትልቅ የሆነ ኢምፓክት ይኖረዋል ማለት ነው። ለቀጣይ ጉዞውም በጣም ከባድ የሚባል እንቅፋት ወይ ደግሞ መሰናክል ሊሆንበት እንደሚችል ይገመታል። ከዛም አንጻር ነው በጣም ሴንሲቲቭ ሆኖ መጨረሻ ላይ ዶክተሩን ለማሰናበት የሞከረው። ስለዚህ ጉዳይ አንዳንድ ሀሳቦችን የምናነሳ ይሆናል። ዝውውሩ እየጦፈ እንደሆነ ይታወቃል። በእርግጥ ወሬዎቹ ካልሆነ በስተቀር አሁን የወርልድ ካፕ ሲዝን ስለሆነ ዛት ማች ይሄ ቶሎ ቶሎ የሚጠናቀቁ ዝውውሮችን ማለትም ትልልቅ ዝውውሮችን እየተመለከትን አይደለም። ሙሉ በሙሉ ፎከስ ሆኖም ደግሞ ለመደራደርም አይመቻቸውም። ብዙ ተጫዋቾች ለምሳሌ የሁሊያን አልቫሬዝ ኤጀንት አልቫሬዝ ወርልድ ካፕ ውስጥ ከሚጠናቀቅ ድረስ ምንም አይነት የዝውውር ወሬ አልፈልግም ብለዋል ብሎ ይፋ አድርጎ ነበርና ተጫዋቾች እዛ ላይ ፎከስ ማድረግ ስለሚፈልጉ ብዙም ዲስትራክትድ መሆን አይፈልጉም። ወርልድ ካፕ የተወሰነ መንገድ ጎትቶታል። ግን ደግሞ ስቲል ግን ወሬዎች አሉና ማንቸስተር ዩናይትድ ለኤሊየት አንደርሰን ዝውውር ላይ ማንቸስተር ሲቲን ቢት ለማድረግ እንደተዘጋጀ ወይ ደግሞ ከመቶ በላይ ለማውጣት እንደተዘጋጀ ዘጋርዲያን የዘገበበት አጋጣሚ አለ። ስለዚህ ጉዳይ ለማንሳት እንሞክራለን። ጁሪየን ቲምበር ድጋሚ ተጎድቷል። እንደዚሁም ደግሞ በቃ የጁሪየን ቲምበርም ጉዳት ደግሞ አርሰናል ላይ ምን አይነት ሚኒንግ ነው የሚኖረው ማለት አርሰናል በዚህ ልጅ ጉዳይ ላይ ምን አይነት ውሳኔ ነው መወሰን መቻል ያለበት የሚለውን ነገር ነጣጥለን ለየብቻቸው ለማየት እንሞክራለን። ከእናንተ የሚጠበቀው እስከ ፕሮግራማችን መጨረሻ ድረስ አብራችሁን መቆየት ነው። አሪፍ ስፖርት ላይ ነው ያላችሁት። የተለያዩ ስፖርታዊ ኮንተንቶች የሚለቀቁበት ቻናል ነውና ሰብስክራይብ እያደረጋችሁ እንደዚሁም ደግሞ ኮሜንት ላይ እየጻፋችሁ ሼር እያደረጋችሁ ላይክ እያደረጋችሁ ከኛ ጋር አብራችሁ እንድትሆኑ እንጠይቃችኋለን፣ ልናስታውሳችሁ እንፈልጋለን። አሪፍ ቆይታን ተመኝ። አርሰናል እንግዲህ ሰክሰስፉል ከሚባል ሲዝን በኋላ ማለት መጨረሻ ላይ የቻምፒየንስ ሊጉ ጉዳይ ካልሆነ በስተቀር የሚኬል አርቴታው አርሰናል በብዙ ነገሮች በጣም ሰክሰስፉል የሆነ ጊዜን ያሳለፈው አይደለ? ይሄ ዓመት ለአርሰናል እንዴት ይታወሳል የሚለውን ነገር ስንመለከት ያለምንም ጥርጥርና ያለምንም ማንገራገር በሰክሰስ ነው የሚታወሰው። ይሄ ውድድር ዓመት አርቴታ ከ22 ዓመት በኋላ አርሰናል ለሻምፒዮንነት ያመጣበት ሲዝን እስከሆነ ድረስ ሲፈልጉት የነበረው ለ6 ዓመታት ትረዘ ፕሮሰስ እያለ ሲቀለድበት ምን ሲባልበት ምናምን ያን ሁላ ጊዜ ተፈጥሮ የነዛን ጊዜያቶች ተቋቁሞ ተጫዋቾቹም ሆነ እሱ ይህንን ድል በማምጣታቸው በጣም ስኬት ማለት ይሄ ትልቅ የሚባል ስኬት ነው። ስለዚህ ስኬታማ የሆነ ሲዝን ያሳለፉት። ታዲያ ከዚህ ስኬታማ ሲዝን በኋላ በቻምፒየንስ ሊጉ መጨረሻ ላይ ያደረጉትን ወይ ደግሞ የነጥብ የዚህን ሲዝን የመጨረሻ ጨዋታ ያደረጉትን ቻምፒየንስ ሊግ ተሸንፈው ሁለተኛ የወጡበት አጋጣሚ አለ። መጥፎ አይደለም፣ ምክንያቱም ለመጨረሻ ጊዜ 2006 ላይ ነበር አርሰናል ለቻምፒየንስ ሊግ ፍጻሜ ደርሶ የነበረው። ስለዚህ ከ20 ዓመት በኋላ ለፍጻሜ መድረስ ማለት ቀላል የሚባል ነገር አይደለም። አሁን በጣም ፉክክሩ በበዛበት ጊዜ ላይና በጣም ስኬታማ የሚባል ጊዜ ያሳለፈው ብዬ አስባለሁ። አርሰናል እንደዛ ነው ፊልም ያደርጉት። ግን ደግሞ ይሄ ማለት ግን አሁን ያበቃል ማለት አይደለም። ምክንያቱም እያወራን ያለነው ስለ አርሰናል ነው። ሌስተር ሲቲ 1 ዓመት ዋንጫ አሳካ፣ ሰክሰስ ነው፣ በቃ ሰክሰስ ነው። ምክንያቱም ከሌስተር ዋንጫ አይደለም ኤክስፔክት የምታደርጉት፣ ከሌስተር ዋንጫ አይደለም የሚጠበቀው። ከሌስተር የሚጠበቀው ነገር በቃ አለመውረድ ለሌስተር ትልቅ ነገር ነው ራሱን ችሎ ማለት ነውና ሌስተር ካልወረደ በቃ በቂ ነው የሚባለው እንጂ ሌስተር ከዛ ደግሞ ድጋሚ ደግሞ ሌላ እቅድ ነድፎ ምናምን ይከብዳል። ካላቸውም አቅም አንጻር የሚሆን ነገር አይደለም። አርሰናል ግን አንደኛ ቀጣይ ያለበት ሚሽን ይሄን ፕሪሚየር ሊግ ደግሞ ማሳካት መቻል አለበት። ምክንያቱም ስኳዱ ገና ነው፣ ያንግ ነው እኮ ስኳዱ ሳይክሉን የጨረሰ የምትሉት አይደለም። ያንግ ስለሆነ አብዛኛው ተጫዋቾችን መጨመር ያለበትን ተጫዋቾች ጨምሮ መልሶ ለሌላ ዋንጫ መታገል መቻል አለበት። ከዛ በኋላ ነው ሳይክሉ አለቀ ሲባል ደግሞ ሌላ ቲም ደግሞ ይሰራና አርቴታ ሌላ ደግሞ ፕሮሰስ ደግሞ ይኖረዋል። ይሄ ግን ኦልሬዲ
የሚያጭዱበት ሰዓት ነው። የተወሰነ ግን አሬንጅመንቶች መደረግ መቻል አለባቸው። ለዛም ደግሞ የአጥቂ ገበያ ላይ እየተሳተፉ ነው የሚገኙት። አንዳንድ ሪክሩትመንቶች እየተደረጉ ነው ያሉት ምናምን። የሚኬል አርቴታን ኮንትራት ጉዳይ በደንብ ማኔጅ ከማድረግም አንጻር ብዙ ነገሮች እየተሰሩ ይገኛሉ። በአሪፍ የሚባሉ ነገሮች ማለት ነውና እነዛ ነገሮች ስላሉ እነዛ እየተሰሩ ያሉት ነገሮች ስላሉ አርሰናል ለቀጣይም እያሰበ እንደሆነ መናገር እንችላለን ማለት ነው። ሶ ግን የአጥቂ ጉዳይ ላይ ብቻ አይደለም ቆይቶ ከተጫዋች ጋር ብቻም ሳይሆን አርሰናል የሜዲካል ስታፉንም ለውጥ ያስፈልጋል በሚል የሜዲካል ስታፉ ሄድ የሆነውና ከፌብሩዋሪ 2024 ጀምሮ የአርሰናል የሜዲካል ስታፍ ሄድ የነበረው ዶክተር ዛፋር ኢቅባል የተባለውን ሐኪም ማሰናበቱ ይፋ ተደርጓል ማለት ነው። እንግዲህ ላለፉት 2 ዓመታት ከዚህ ዶክተር ጋር በሄድ የሜዲካል ስታፉ ሄድ ሆኖ ያገለገለ ዶክተር ነውና እሱ ማሰናበታቸው የሚታወቅ ነው። እንግዲህ ጁን 1 ላይ ለሱ የተደረገ ስብሰባ ነበረ። ከዛ ስብሰባ በኋላ ነው ዶክተር ዛፋር ኢቅባል ከዚህ በኋላ የአርሰናል ሄድ እንደማይሆን የተረጋገጠውና በዛ ነው ያሰናበቱት። ሜዲካል ስታፉ በጣም ደንግጧል፣ እሱም ደንግጧል። ያልጠበቁት ነገር ነውና የሚመስለው ያው ከነሱ ስሜት አንጻር አይ ቲንክ የጉዳቱ ጉዳይ እነሱ ላይ ብቻ ያነጣጠረ እንዳልሆነ ፊል ሳያደርጉ አይቀሩም። ከዛ አንጻር ይመስላል ብዙም ሾክድ ናቸው ነው የሚለው ዘገባዎችን በምንመለከትበት ሰዓት ላይ ቴሌግራፍ ላይ ባወጣው ዘገባ መሰረት ሾክድና ሆነዋል የሚል ጉዳይ ተመልክቻለሁ። ዶክተር ዛፋር ኢቅባል እንግዲህ ቀላል የሚባል ልምድ አይደለም ያለው። በነገራችን ላይ ከአርሰናል ከመግባቱ በፊት ለ8 ዓመታት ያክል በክሪስታል ፓላስ ሰርቷል። በፓላስ ለ8 ዓመታት ያክል የሰራ ሰው ነው። ከዛ ውጪ ደግሞ ሊቨርፑልና ቶተናም መጀመሪያ የሊቨርፑል የወጣቶቹ ነበር የሆነው። ከዛ ወደ አድጎ የዋናው ለሁለቱ ቲሞች 4 ዓመት ሰርቷል። ስለዚህ በጣም ትልቅ ልምድ ያለው ነው። በእግር ኳስ ሌቭል እንግዲህ 51 ዓመቱ ነው ማለት እንግዲህ ሜዲካል ትምህርቱን ሲጨርስ ስንት ዓመቱ ነበረ፣ ከዛ በኋላ ለስንት ዓመታት ያክል ሰራ የሚለውን ነገር ግምት ውስጥ ማስገባት እንችላለን። ግን ደግሞ ሊቨርፑልና ቶተናም 4 ዓመት የሰሩ እዛ ዶክተር ኢቅባል 4 ዓመት ሰርቷል፣ 8 ዓመት ሰርቷል። በክሪስታል ፓላስ ቤት ደግሞ ሌላ 8 ዓመት 16 ዓመት፣ የአርሰናል ቤትን 2 ዓመት በተጨምሩበት ወደ 18 ዓመት በዚህ ስፖርት ሜዲካል ስታፍ ላይ የሰራ ሰው ነው። ስለዚህ ልምዱ ቀላል የሚባል አይደለም እና አርሰናሎች ትልቅ ውሳኔ ነው የወሰኑት። ይሄንን ውሳኔ ከመወሰናቸው በፊት ግን መረጃዎች እንደሚያመላክቱት ከሆነ ከ1 ወር በፊት አካባቢ ፊዚዮቴራፒስት የሆነው ዮዋኪን አሴዶ የተባለ ስፔናዊ ሰው ነውና የአርቴታ በፊት አብሮት የሰራና የቅርብ ሰው ነው ተብሎ ይታመናል። ያ ሰው ታዲያ ወደ አርሰናል ቤት መጥቶ ይህንን የኢንጁሪ ክራይሲስ እስኪ መርምረው ላይክ ምንድነው እየተፈጠረ ያለው ነገር የሚል ሚሽን ተሰጥቶት ነበር፣ በጊዜያዊነት ቀጥሮት ማለት ነው። ታዲያ መረጃዎች እንደሚሉት ከሆነ የዶክተር ዛፋር ኢቅባል ስንብት ከዚህ ሰው መምጣት ጋር ማለት ዮዋኪን አሴዶ የተባለው ስፔናዊው ፊዚዮቴራፒስት መጥቶ መርምሮ ውጤቱን ካቀረበ በኋላ ነው ይሄ ውሳኔ የተወሰነው ወይስ አይደለም የሚለው ነገር የተረጋገጠ ነገር አይደለም። ግን ሪፖርቶች እንደሚሉት ከሆነ ግን ከ1 ወር በፊት አካባቢ ዮዋኪን አሴዶ የተባለው ሰው ወደ አርሰናል ቤት መጥቶ የአርሰናል የሜዲካል ጉዳይ አሰስ እያደረገ ነበረ። ከዛ በኋላ ያው ሪፖርት አቅርቧል። በዛ ሪፖርት መሰረት ሊሆኑ ይችላል የሚሉ ግምቶች ቀላል አይደሉም። ብዙ ግምቶች እንደዛ እያሉ ነው የሚገኙት። የምር እንደዛ ነው ወይስ አይደለም የሚለው ነገር ይሄ ያነበብኩበት መረጃ ላይ በእርግጠኝነት እንደዚህ ነው ብሎ የተናገረውን ነገር አልተመለከትኩኝም። የሆነ ትንሽ የሆነ ሼዲ ነገር ነው ያለው። ስለዚህ እንደዚህ ነው ብሎ የተናገረበት ነገር የለም። ግን ሊሆን ይችላል የሚሉ ግን ግምቶች አሉ ማለት ነው። ከዛ ጋር የተያይዙ ናቸው። ምናልባት በዚህ ዓመት በጉዳት ምክንያት አርሰናል ከተጎዳባቸው በጣም ብዙ ተጫዋቾች መካከል ማርቲን ኦዴጋርድ አንዱ ነው። ኦዴጋርድ በጣም ብዙ ጨዋታዎችን በጉዳት ምክንያት ሚስ አድርጓል። እነዛ ጉዳቶች ደግሞ መልሰው ደግሞ ሀውንት እያደረጉት በደንብ ደግሞ እንዳይጫወትም ደግሞ ሲያደርጉት ተመልክተናል። ኦዴጋርድን ማለት ነው። ኦዴጋርድ ብቻ አይደለም፣ ቡካዮ ሳካ በጣም ችግር ውስጥ ነበር። በነገራችን ላይ ይሄን ዓመት ብቻ አይደለም እኮ አይደለ ያለፉትን ዓመት ስንመለከት አርሰናል በተለይ እነ ቡካዮ ሳካ እና ማርቲን ኦዴጋርድ ጥሩ ነገር አይደለም በጉዳት ዙሪያ ያላቸው። ቲምበርና ሃቨርስም እንደምታውቁት ነው። ያ ብቻ አሁን እኮ ለምን ተጎዱ እኮ አይደለም። በነገራችን ላይ ተጎድተው ለማገገም ነው ባይዘው። እሺ የሕክምናው ስታፍ ትልቅ ኃላፊነት ያለበት ተጫዋቾች ኦፍ ኮርስ ይሄ ኢንጁሪ ፕሪቬንሽን የሚባል ነገር አለ። ግን ከፕሪቬንሽኑም ደግሞ በላይ አንድ ተጫዋች ከተጎዳ በኋላ ቶሎ ፊት እንዲሆን የሚያደርጉት ዶክተሮቹ ናቸው። ሶ ኃላፊነት የሚወስዱት ለዛ ነው። እነሱ አንድ ተጫዋች ልክ ሲጎዳ የሚያገግምበትን መንገድ ነው ፊዚዮቴራፒስቶቹ ምናምን ያን ነገር መስራት አለባቸውና ቶሎ አልተመለሱም። ታስታውሱ ከሆነ የአርሰናል የተከላካይ ቦታ 3 ተጫዋቾች በአንድ የተጎድተውበት ነበር አርሰናል።
ሳሊባ፣ ማጋሌሽ እንደዚሁም ደግሞ አይ ቲንክ ሞስኩዌራ ኦር ሂንካፔ እርግጠኛ አይደለሁም ረስቼዋለሁ፣ ግን ወይ ሂንካፔ ወይ ሞስኩዌራ ተጎድቶ እንደነበር እናስታውሳለን አይደል? ሶ ይሄ ነገር አርቴታን ደስ አላሰኘውም። ኢቨን ታስታውሱ ከሆነ በአንድ ቃለ መጠይቅ ላይ በአንድ ፕሬስ ኮንፈረንስ ላይ ጠይቀውት ነበር አርቴታንና እንዴት ነው ስኳድ ዴብዙን እንዴት ነው እየተጠቀምኩ ያለው ተብሎ በሚጠይቅበት ሰዓት ላይ ስኳድ ዴብዝ የሚባለው ሁሉም ተጫዋቾች ኖረው ፊት ሆኖ ኖረው ከዚህ ተጫዋች እንትናን ሳስቀድም እንትናን ስመርጥ ምን ስል ነው ስኳድ ዴብዝ የሚባለው? አሁን ግን ስኳድ ዴብዙን ፊል እያረኩት አይደለም። ለምን አብዛኞቹ ተጫዋቾች እየፈለኳቸው የሉም ብሎ ተናግሯል። ስለዚህ የዋንጫው ጉዞ ላይ ምን ያህል ተጽዕኖ ሊያሳድር እንደሚችል ግልጽ ነው፣ አርቴታ ራሱ በግልጽ እስኪናገር ድረስ። ታዲያ ይሄ ጉዳት ጉዳይ የዶክተሮቹ ብቻ ነው ወይ ደግሞ ስፔሲፊካሊ የዶክተር ዛፋር ኢቅባል ብቻ ነው ወይ የሚሉ ሀሳቦች ደግሞ እየተነሱ ይገኛሉ። በሌላ መንገድ ደግሞ የሚኬል አርቴታ ትሬኒንግ ኢንተንሲቲ ራሱ ተጫዋቾቹ ኢዝሊ እንዲጎዱ እያደረጋቸው የሚል ሀሳብ እየተነሳ ይገኛል። ያ ኢንተንሲቲ በዝቶባቸዋል አልበዛባቸውም ማንም የሚያውቅ የለም። ግን ደግሞ አንድ የሚታወቀው ነገር ግን ምንድን ነው የሚኬል አርቴታ ትሬኒንግ በጣም ከባድ ነው። በጣም በቃ ኢንተንሲፋይድ የሆነ በጣም አስቸጋሪ የሆነ ትሬኒንግ ሴሽን ነው የሚያካሂደው እና በሱ እምነት እንደሚያስበው ከሆነ ለጨዋታ ስትዘጋጅ በዛ ጨዋታ ቴምፖ ነው መዘጋጀት መቻል ያለብህ። በዛ ጨዋታ ቴምፖ ማትዘጋጅ ከሆነ ጨዋታው ላይ ገብተህ የሚያስፈልገውን ውጤት ማስመዝገብ መቻልን እርግጠኛ አይደለሁም ብሎ እንደሚያምን የሚታወቅ ነገር ነው። ስለዚህ የትሬኒንጉ ጉዳይ በጣም ኢንተንሲቲው መብዛቱ ራሱን ችሎ ይሄ ተጫዋቾቹን ለጉዳት ያጋልጣል የሚል ሀሳብ ተነስቷል። ይሄንን ሳይገምግሙት ቀርተው ነው ብዬ አላስብም። ግን ደግሞ ቅድም እንዳልኳችሁ በዋናነት ግን የዶክተሮቹ ስራ ተጫዋች ከተጎዳ በኋላ ያ ተጫዋች የሚያገግምበትን ጊዜ ማፋጠን፣ ያን ነገር የሚያፋጥኑበት መንገድ ነው። ሜዲካል ስታፉን እንዲሸለም አሁን የፔፕ ሜዲካል ስታፍ ተሸልሞ ነበር ዋንጫ በሚበላበት ሰዓት ላይ። ለምንድን ነው ኢንጁሪ ፕሪቬንሽን እና ኢንጁሪን ደግሞ ቶሎ እንዲያገግም የሚያደርጉበት መንገድ በጣም አሪፍ ስለነበረ ያን ነገር ተመልክተናልና አርሰናልም ያን ነገር ለማድረግ የሞከረ ይመስላል። በዚሁ ከአርሰናል ጋር የተያዘ የጉዳት ጉዳይ ላንሳና ቀጥታው ደግሞ ወደ ማንቸስተር ዩናይትድ ደግሞ እናልፋለን። ጁሪየን ቲምበር መጎዳቱና ከወርልድ ካፕ ውጪ መሆኑን የኔዘርላንድ ብሔራዊ ቡድን አስታውቋል። እንግዲህ ይሄ ልጅ በጣም የሚያሳዝን ልጅ ነው ብዬ አስባለሁ። ምክንያቱም በጣም ዘሞስት እድለኛ ያልሆነ ተጫዋች ነው ብዬ ነው የማስበው። እኔ በማስበው በእኔ እምነት ተጫዋቾች እድለኛ አይደሉም ብዬ ማነሳቸው ተጫዋቾች አቅም እያላቸው ችሎታ እያላቸው ይሄ ከነሱ ጥንቃቄ ጋር በማይገናኝ ጉዳት የሚቸገሩ ተጫዋቾች በጣም የሚያሳዝኑ ተጫዋቾች ናቸው ብዬ አስባለሁ። በጣም እድለቢስ ናቸው ብዬ አስባለሁ። አሁን ኤሲኤል የሚባለውን ጉዳት ፕሪቬንት ማድረግ ከባድ ነው። አሁን የመስል ጉዳይ የመስል ኢንጁሪ ማኔጅ ይደረጋል፣ ፕሪቬንት ማድረግም ይቻላል። ኤሲኤል ግን የትኛውን ተጫዋች ላይ ሊያጋጥም የሚችል ነው። እንግዲህ ለረጅም ወራት ነው በኤሲኤል ጉዳት አንድ ተጫዋች ሳይድ ላይ እንደሚሆን። ይሄ ደግሞ ነገሮችን በጣም ነው የሚያበስበት፣ በጣም ሌላ ታሪክ ውስጥ ያደርግበታል። ስለዚህ ይሄ ነገር ራሱን የቻለ ትልቅ ችግር ያመጣበታል ብዬ አስባለሁ። ስለዚህ ጁሪየን ቲምበር ከነዛ መካከል አንዱ ነው ብዬ ደግሞ አስባለሁ። ገና ከአያክስ አርሰናል እንደተቀላቀለ ነው ታስታውሱ እንደሆነ ገና መጀመሪያ አመት ላይ ተጎዳ ጁሪየን ቲምበር፣ አመቱን ሙሉ ተጎዳ። ከዛ በቀጣይ አመት ላይ ምንድነው ያለው ሚኬል አርቴታ? ቲምበር መኖሩ እንደ አዲስ ፈራሚ ነው የምቆጥረው ብሎ ነበር ተናግሮ የነበረው። ጥሩ እንቅስቃሴዎችን አድርጓል። ቲምበር እስካለ ድረስ በጣም አስደናቂ ተጫዋች እንደሆነ ይታወቃል፣ ምንም ጥርጥር የለውም። ግን የጉዳቱ ጉዳይ ግን ከኤሲኤሉ በኋላም ተደጋጋሚ ጉዳቶች አሉት። ቲምበር ላይ መተማመን የማይቻለው ስለሚጎዳ እንጂ የአቅም ችግር ስለሌለበት ወይ ደግሞ የአቅም ችግር ስላለበት አይደል፣ ግን ጉዳት አለበት። አንድ ተጫዋች ደግሞ የሚጎዳ ከሆነ አሰልጣኝ እንዴት አድርጎ ያሰልፈዋል? ተጫዋች ውስጥ እንዴት አድርጎ አቅሙን አውጥቶ ማሳየት ይችላል? ይሄ በጣም ትልቅ ፈተና ነው ለተጫዋቹ። በነገራችን ላይ ለተጫዋቹ ብቻ ግን አይደለም። እዚህ ጋር እንድታውቁ የምፈልገው ነገር ለአርሰናል ራሱ ትልቅ ችግር ነው የሚፈጠርበት። ለምን አንድ ተጫዋች በሚጎዳበት ሰዓት ላይ በጉዳት በጣም ብዙ ጊዜያቶችን በሚያጠፋበት ሰዓት ላይ አቅም እንዳለው ይታወቃል፣ ግን ፊት አይደለም። ስለዚህ ምንድን ነው የሚያደርገው? ፊት አንድ ተጫዋች ደግሞ ኢምፓክት ለመፍጠር ለመሰለፍ ፊት መሆን አለበት። ተጫዋቹ ፊት ካልሆነ እንዴት ነው ማድረግ የሚቻለው ታዲያ? ተጫዋቹ እንዳይሸጥ አቅም ያለው ተጫዋች ነው፣ እንዳይቆይ ደግሞ ጉዳት ይደራረብበታል፣ ጉዳት በተደጋጋሚ ይመጣበታል። ፊት አይደለም ይሄ ተጫዋች። ስለዚህ ያ ክለብ ምን ማድረግ እንዳለበት ሁላ ግራ ነው የሚገባው። ለምን ተጫዋቹ የፊትነስ ኢሹ አለበታል። ተጫዋቹ የፊትነስ ኢሹ ይነሳበታል። ተጫዋቹ የፊትነስ ኢሹ እየተነሳበት ከዛ ደግሞ ይጠቅማልም ደግሞ ብሎ ሲያስብም ደግሞ ሌላ ፈተና ውስጥ ነው የሚገባውና
ምናልባት ሌላ መወሰን ያለባቸው ትልቅ ውሳኔ ብዬ ማስበው አርሰናል እንደዚሁ ሚኬል አርቴታ ጁሪየን ቲምበርን ማቆየት አለበት ወይንስ ደግሞ መሸጥ አለበት የሚለው ጉዳይ ላይ ነውና ለቲምበር በጣም መጥፎ ዜና ነው፣ ለአርሰናል መጥፎ ዜና ነው። ግን ደግሞ የእግር ኳስ ህይወቱ ላይ የሆነ አይነት መጥፎ ጥላሸት ሊቀባ የሚችልበት እድል እንዳለ ይታወቃልና ምናልባት በዚህ ጉዳይ ላይ አርሰናል እንደዚሁ ነው ሚኬል አርቴታ ትልቅ ውሳኔ ማስተላለፍ፣ ትልቅ ውሳኔ መወሰን ይጠበቅባቸዋል ማለት ነው። ወደ ማንቸስተር ዩናይትድ ደግሞ ስናልፍ ማንቸስተር ዩናይትድ ለኤሊየት አንደርሰን ከ100 በላይ ለማውጣት ዝግጁ እንደሆነ ዘጋርዲያን አስነብቧል። እንደሚታወቀው አንደርሰን 100 ሚሊዮን ፓውንድ ማንቸስተር ሲቲ ለኖቲንግሃም ፎረስት አቅርቦ ኖቲንግሃም ፎረስቶች ኢሚዲየትሊ ነው ሪጀክት ያደረጉት። ሌላ ምንም ባኬን ፎርስ የለውም፣ ወዲያው ነው ሪጀክት ያደረጉት። ለምን? በእነሱ መነጽር ኤሊየት አንደርሰን ኢዝ ሞር ዛን ዛት 100 ብቻ የሚወጣበት ተጫዋች አይደለም። ስለዚህ ከ100 በላይ መሆን አለበት። እስከ 125 ሚሊዮን ፓውንድ ድረስ ሊሄዱ እንደሚችሉ እየተነገረ ይገኛል። ልጁን በዋነኝነት እየፈለጉት ያሉት ታዲያ 2 ክለቦች ናቸው። ሌሎችም እየፈለጉት ነው፣ ግን በዋና በቃ ስትሮንግሊ እየፈለጉት ያሉት ማንቸስተር ሲቲ እና ማንቸስተር ዩናይትድ ናቸው። እንግዲህ ሁለቱም የሆነ ቢዲንግ ዋር ውስጥ ይገባሉ የሚል ሐሳብ አለ። በተለይ ደግሞ ማንቸስተር ዩናይትድ ለአንደርሰን 100 ለማውጣት ዝግጁ ነው የሚለው ዜና ከወጣ በኋላ ከበድ ያለ የቢዲንግ ዋር ሊፈጠር ይችላል። ያ ደግሞ ኖቲንግሃም ፎረስቶች በአሪፍ ዋጋ እንዲሸጡት ያደርጋቸዋል ማለት። ስለዚህ ለእነሱ በጣም ትልቅ ጥቅም ነው ያለው፣ ትልቅ ጥቅም አለው። በደንብ ይጠቀማሉ ተብሎ ይታሰባል። ማንቸስተር ዩናይትድም ግን ለማውጣት ዝግጁ እንደሆነ እየተነገረ ይገኛል። ታዲያ ማንቸስተር ዩናይትድ ለአንደርሰን 100 ማውጣት አለበት የለበትም የሚለው ነገር ላይ ሰዎችን በሁለት ከፍሏል። አለበት የሚሉ አሉ፣ የለበትም የሚሉ አሉ። አለበት የሚሉት ማንቸስተር ዩናይትድ የጎደለው እሱ ነው። በቃ የጎደለው በቃ ያችን ይሄ 6 ቁጥር ቦታ ላይ አለ አይደለ? ያቺ 6 ቁጥር ቦታ ላይ በቃ እንትን ማለት ነው የጎደለው ነገር እንጂ ሌላው ቦታ ላይ ጥሩ ነገሮች አሉትና በቃ እነዛ ነገሮች ይቀጥላሉ። የጎደለው ግን የ6 ቁጥር ቦታ ላይ በተለይ ከኮቢ ሜኑ ጎን የሚጫወተው ተጫዋች ላይ ግን ዩናይትድ በደንብ ኬርፉል ሆኖ መምረጥ አለበት። አሁን መለስተኛ ተጫዋች አምጥቶ ከዛ ሳይሳካለት ቀርቶ በቀጣይ ዓመትም ደግሞ ሌላ መለስተኛ ተጫዋች ቢያመጣ በትንሹ ለሁለቱ ተጫዋቾች 60 ቢያወጣ በሁለት ዓመት ማንቸስተር ዩናይትድ የፈራውን 120 ሊያወጣ ይችላል፣ ሳይሳካለት ማለት ነው። አሁን ታስታውሱ እንደሆነ ለኬን 100 ክፈል ተብሎ ማንቸስተር ዩናይትድ ብዙ ነው ብሎ ትቶት ነበር አይደለ? ከዛ በኋላ ግን እነማን ናቸው የመጡት? 70 ምናምን መጣ ሆይሉንድ አይደለ? ቤንጃሚን ሼሽኮም እንደዚሁ 70 ምናምን መጣ። ዩናይትድ የፈራውን ከ100 በላይ ሚሊዮን ፓውንድ ከፈለ በሁለት ዓመት ይሁን እንጂ። ስለዚህ አሁንም ሰዎች እያሉ ያሉት ልጁ በጣም ኳሊቲ ያለው ተጫዋች ነው፣ ለማንቸስተር ዩናይትድ የሚያስፈልግ ተጫዋች ነው፣ ለማንቸስተር ዩናይትድ ስክት የሚል ተጫዋች ነውና ለዚህ ተጫዋች መከፈል ያለበትን ዋጋ ሁሉ ከፍሎ ማስቀመጥ አለበት። ከሱ ቀጥሎ ያሉትን ቦታዎች ቀስቀስ እያሉ ፊክስ ቢያደርጉ at the end of the day ዩናይትድ የሚፈልገው ሌቭል ላይ መድረስ ይችላል የሚሉ ሐሳቦች ናቸው እየተነሱ ያሉት። ስለዚህ ማንቸስተር ዩናይትድ 100 ማውጣት አለበት የሚሉት ሰዎች ከዚህ አንግል ነው ማለት ነው። ከዚህ አንጻር ነው ያን ነገር የሚናገሩት ወይ ደግሞ ያን ነገር የሚያዩት ከዚህ አስፔክት ነው 100 ማውጣት አለበት የሚሉት። እሺ እነዚህ 100 ማውጣት አለበት የሚሉት ናቸው። 100 ማውጣት የለበትም የሚሉትስ ምንድነው የሚሉት የሚለውን ስንመለከት ማንቸስተር ዩናይትድ 100 የሚያወጣ ከሆነ ለሚድፊልድ ፖዚሽን የመደበው 150 ነው። ሶ ኤደርሰን መጥቷል አይደለ? ብራዚላዊ ኤደርሰን መጥቷል በ38 አይደለ? ስለዚህ ከበጀቱ ላይ የሆነ ያህል ተቀንሷል ከ150 ላይ። አሁን ለአንደርሰን ደግሞ የሚከፍል ከሆነ 100 ምናምን ኦልሬዲ በጀቱ ይሟጠጣል። ስለዚህ ሌላ ሚድፊልደር አያስፈርምም ማለት ነው። ሌላ ሚድፊልደር አያስፈርምም ማለት ደግሞ ዩናይትድ አንድ ሚድፊልደር ብቻ አይደለም የሚያስፈልገው፣ ተጨማሪ ሚድፊልደሮች ያስፈልጉታል። እዛ ቦታ ላይ ዴቭዝ ያስፈልገዋል። ስለዚህ ለነዛ ቦታ ሩም መስጠት አለበት እንጂ ለአንድ ተጫዋች የሁላ ማውጣት የለበትም ብሎ የሚያስቡ ሰዎችም ደግሞ አሉ። ስለዚህ የአንደርሰን ጉዳይ በሁለት መንገድ ሰዎችን ከፍሎ እያከራከረ ነው የሚገኘው። ማንቸስተር ዩናይትድ ግን ለሱ ከ100 በላይ ማውጣት ዝግጁ እንደሆነ ተነግሯል። ማውጣት ይችላሉ? አዎ በደንብ ማውጣት ይችላል። ምክንያቱም ለሚድፊልድ ቦታ ላይ 150 ነው የተመደበው አይደለ? 150 ነው የተመደበው ማለት ደግሞ ምን ማለት ነው? 150 ከተመደበ በ150 ሬንጅ ውስጥ ተጫዋቾችን ማምጣት ይቻላል ማለት ነው። አሁን የፈረመው ተጫዋች 38 ሚሊዮን ፓውንድ ያወጣው ተጫዋች ኤደርሰን ነው አይደለ? ስለዚህ ከ150 ላይ 38ቱን ስትቀንሱት 12 ይሆናል። 112 ሚሊዮን ፓውንድ ማለት ነው። ስለዚህ
በ125 እንኳን አስፈረመው ቢባል ያው በ125 እንኳን አያስፈርሙም፣ ግን በ115 እንኳን ቢያስፈርመው ፌር ነው ማለት ነው። አቅም አለው። ከአቅም አንጻር ከተመለከትን አቅም አለው፣ ማስፈረም ይችላል። ግን ደግሞ አስፈላጊነቱ ላይ ግን ሰዎች የተከራከሩበት ይገኛሉ። የእናንተ ሀሳብ ግን ምንድን ነው? ማንቸስተር ዩናይትድ 100 ሚሊዮን ፓውንድ ማውጣት አለበት ለአንድ ተጫዋች ወይስ በዛ 150 3 ተጫዋቾችን ያክል መግዛት ነው ያለበት የሚለውን ነገር በኮሜንት ሴክሽን ላይ አስቀምጡልን። ጁሪየን ቲምበርስ ይሸጥ አይሸጥ የሚለውንም ጉዳይ ላይና አርሰናል ዶክተሩን ማባረሩ ምን አይነት ትክክለኛ ውሳኔ ነው ወይስ አይደለም የሚለውን ጉዳይ ኮሜንት ሴክሽን ላይ ታስቀምጡልን እንጠይቃችኋለን። እስካሁን ድረስ አብራችሁን ስለቆያችሁ እናመሰግናለን። በቀጣይ ፕሮግራም እስከምንገናኝ ድረስ መልካም ጊዜ ነው።